የጋው ነው እኛ የኛን ቋንቋ ተናገሩ እናንተ አገር ሄደን እናስተዳድር የናንተ ንብረት እንዝረፍ እኛ ከናንተ እንበልጣለን ብለን አናቀም ከማንንም ሰው እንበልጣለን ብለን አናቀም from day 1 ከነታደሰ ብሩ ዘመን ጀምሮ የኛ ሰው መማር አለበት በቄው ላይ ፈጣሪ በሰጠው ንብረት ላይ ባለቤት ሆኖ ሰርቶ መኖር አለበት ራሱ በራሱ ምድር ላይ አርሶ ቆፍሮ እርቦና ስሶ እየከፈለ መቀጠል የለበትም የኛ ቋንቋ ፈጣሪ የሰጠን ቋንቋ ለመማሪያ ለመስሪያ በቂ ነው እንማርበት ነው ያለው አንድም ቀን የኔን ቋንቋ ተማሩልኝ አላለም አንድም ቀን የናንተ መሬት ለቀራመትና ገብሩኝ አላለም ዛሬም ቢሆን እያለ አይደለም ይሄ ዘረኝነት ሊሆን አይችልም ዘረኝነት የሚሆነው እኔ ካንተ በልጣለሁ ስለዚህ የኔን ሃይማኖት ተቀበል የኔን ቋንቋ ተቀበል የኔን ያንተ መሬት ስጠኝና ቁጭ ብለህ እኔን ቀልብ ያ ዘረኝነት ነው ያንን ማለት ከጀመርን ዘረኛ እንሆናለን ያን እስካላለን ድረስ ግን ዘረኛ የሚሆነው የራሱን በሰው ላይ መጫን የሚፈልግ ያንተን እየዘረፈ ራሱ ሀብታም ይሆነ ራሱ የካበተ ሌላውን በድህነት ውስጥ ማቆየት የሚፈልገው ነው